በኢራንና እስራኤል መካከል የሚደረገው ጦርነት 12ኛ ቀኑን የደፈነ ሲሆን በዚህም ዳፋው ለዓለም የሚደርሱ ውሳኔዎች ደርሰውበታል። በተለይ ደግሞ 120 ሚሊዮን ሕዝቦችን ይዛ የታጠረችውን ሀገረ ኢትዮጵያን በእጅጉ የሚጎዳን ውሳኔም ኢራን ልታሳልፍ እንደሆነም ተሰምቷል። ኢራን የጉልበት ፈርጣማነቷን ለማሳየት በኳታር የሚገኙ የአሜሪካ ወታደራዊ መሠረት ላይ አሉታዊ ጥቃት ካደረሰች በኋላ ነገሮች ይበልጡኑ ተካረዋል። ኢራን ይህንን ውሳኔ ታሳልፍ እንጂ መጥፊያዋ እንደሚሆን አሜሪካ ዝታለች። ኳታር በበኩሏ የበቀል በትሬን ኢራን ላይ አነሳለሁ ስትል አሳውቃለች። በዚህ መሃል የብዙ ድሃ ሀገራትን ጉሮሮ የሚያንቀውን ውሳኔ ኢራን ታሳልፋለች ወይ የሚለው ጥያቄም በርትቷል። የምዕራቡን ኢኮኖሚ ያሽመደምድበታለሁ የምትለው ኢራን ከሚሳኤሎቿ በላይ የሚፈራው ይህ ውሳኔ ነው። ወደ ተመልካቾቻችን እንደምን አላችሁ? ይህ ሁሌም መጀመሪያውን ለእናንተ የሚለው አቦል ዴይሊ ነው። ወደ መረጃው እናሳልፋችሁ። የኢራን ፓርላማ በዓለም ላይ በጣም ወሳኝ ከሆኑ የነዳጅና የጋዝ መተላለፊያዎች ተጠቃሹን ሆርሙዝ ባህር ለመዝጋት ያቀረበውን ረቂቅ ጸደቀም። ይህ የኢራን እርምጃ ወደ ተግባር ለመግባት ከኢራን ከፍተኛ የብሔራዊ ደህንነት ምክር ቤት የመጨረሻውን ይሁንታ እየጠበቀ ነው። ውሳኔው ተተግብሮ ሆርሙዝ ቢዘጋ ዓለም አቀፍ የነዳጅና የጋዝ ዋጋ ላይ አስከፊ መዘዞች የሚያስከትል ሲሆን ይህ የሆርሙዝ መተላለፊያ 21 ሚሊዮን በርሜል የነዳጅ ዘይትና 1/3ኛው የዓለማችን ፈሳሽ የተፈጥሮ ጋዝ በእያንዳንዷ ቀን የሚጓጓዝበት ነው። ነዳጅን ከውጭ ለሚያስገቡ እንደ ኢትዮጵያ ላሉ ሀገራት ደግሞ እንቅርት ላይ ጆሮ ገድፍ ይሉታል። ይሄን ነው። በዚህም በእስራኤልና በኢራን መካከል በሚካሄደው የሚሳኤል ጥቃት ምክንያት ኢራን የዓለም ወሳኙ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ የባህር ሰርጥን ትዘጋ ይሆናል የሚል ስጋትም ቀስቅሷል። ምድራችን 1/5ኛውን ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነው ሰርጥ በኩል ነው የሚያልፈው። እንደ የኢራን የባህር ላይ አዛዥ ከሆነ የባህር ሰርጡን ለመዝጋት ልታስብ ትችላለች። ቀድሞ የዩናይትድ ኪንግደም የስለላ ድርጅት MI6 ኃላፊ ሰር አሌክስ ያውንገር ለቢቢሲ እንደተናገሩት ከፋ ሁኔታ ሰርጡ ሊዘጋ ይችላል። ሰርጡን መዝጋት በነዳጅ ዋጋ ላይ የሚኖረውን ተጽዕኖ ግምት ውስጥ በማስገባት ከፍተኛ የኢኮኖሚ ተግዳሮት እንደሚሆንም ግልጽ ነው ይላሉ። የአሜሪካ የኤነርጂ መረጃ አስተዳደር በ2023 የመጀመሪያ አጋማሽ በቀን 20 ሚሊዮን በርሜል ነዳጅ እንዳለፈም ይገምታል። ይህም በዓመት ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ላይ ይጓጓዛል ማለት ነው። በባህር ሰርጡ ላይ የሚከሰት ማንኛውንም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችንም ሊያስከትል ይችላል። ይህም ወዲያውኑ የዋጋ ንረት እንዲፈጠር ያደርጋል። ነገር ግን ተንታኞች በእስራኤልና በኢራን መካከል ያለው ግጭት የተባባሰ የሚሄድ ከሆነም የበለጠ ከባድ መዘዝ ይኖረዋል ሲሉም አስጠንቅቀዋል። ይህ ከባህረ ሰላጤው ሀገራት በሚገባ የነዳጅ ዘይት ላይ ጥገኛ በሆኑ ዩናይትድ ስቴትስን ጨምሮ በሌሎችም ሀገራት ላይ ከፍተኛ ጫናም ሊኖረው ይችላል ሲሉ ነው የሚገልጹት። የሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ ነው። መግቢያውና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነ ቦታ 40 ኪሎ ሜትር ብቻ ይሰፋል። ሰርጡ በማዕከላዊ ክፍል ብቻ ትላልቅ መርከቦች ለማሳለፍ የሚሆን ጥልቀት አለው። የባህር አሳሾች መግቢያና መውጫው የትልልቅ መርከቦች ደህንነቱ የተጠበቀ መሆኑን ያረጋገጡ ሲሆን በመካከልም ክብደት ያለው ነዳጅ ነው ለሚጓዙ ምቹ መሆኑንም ይገልጻሉ። እነዚህ ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ ሲያልፉ በኢራንና በአረብ ሀገራት መካከል አወዛጋቢ በሆኑት የቱምፕ ደሴቶች አቅራቢያም ያልፋሉ። በሰርጡ ላይ የሚተላለፉ የንግድ መርከቦችን የሚያስተጋግሉ ካሉም ወታደራዊ እርምጃ ከግምት እንደሚገባም ባለሙያዎች ይናገራሉ። ይህ ደግሞ በአውሮፓውያኑ 1980 እስከ 1988 ድረስ በተካሄደው የኢራንና የኢራቅ ጦርነት ወቅትም ተከስቷል። ተንታኞች እንደሚሉት ታዲያ ለኢራን የሆርሙዝ ባህር ሰርጥን መዝጋት እንደ መከላከያ ኃይል በመጠቀም ልክ የኒውክሌር ጦር መሳሪያ ከመያዝ ጋር ተመሳሳይ ነው ይላሉ።
ዓለም አቀፉ ማህበረሰብ የኢራንን ወታደራዊ የኒውክሌር መርሃ ግብር ለረጅም ጊዜ ሲቃወም እንደነበረ ሁሉም ታላላቅ አገራት ቴህራን ያላትን ስትራቴጂክ አቀማመጥ ተጠቅማ የዓለምን ኃይል ቀረቦት እንድታነቅ እንደማይፈቅዱ ደጋግሞ ሲገልጹም ተሰምተዋል። ብዙውን ጊዜ ኢራን የባህር ሰርጡን ለጊዜው ልትዘጋው እንደምትችል ባለሙያዎች ይተነብያሉ። ነገር ግን ብዙዎች ዩናይትድ ስቴትስና አጋሮቿም ወታደራዊ መንገዶችን በመጠቀም የባህር መስመር ፍሰቱን በፍጥነት ወደ ነበረበት ሊመልሱት እንደሚችሉም እርግጠኞች ናቸው። እስራኤል በቴህራን ላይ በፈጸመችው የአየር ጥቃት ከመገደላቸው 2 ቀን ቀደም ብሎ የኢራን እስላማዊ አብዮታዊ ዘብ አዛዥ የነበሩትን ሜጀር ጄኔራል ሁሴን ሰላሚ በሆርሙዝ ባህር ሰርጥ ላይ የሚገኘውን የባህር ኃይል ጎብኝተው ነበር። በዚህ ጉብኝታቸው ወቅት የፋርስ ባህረ ሰላጤና አካባቢው የእስላማዊ ሪፐብሊኩ በጣም ወሳኝ የመከላከያ ቀጠና እንደሆኑም ገልጸዋል። በተለይም 10 ኪሎ ሜትርን ከ3 ደቂቃ በታች መጓዝ የሚችሉም ባለከፍተኛ ፍጥነት ሚሳኤል ማስወንጨፊያ መርከቦችን በንግግራቸውም አንስተዋል። ጄኔራል ሳላሚ እንዳሉት እነዚህ ፈጣን ጀልባዎች ከባድ የውጊያ መርከቦችና ሚሳኤሎች በመከላከል ዘመቻዎች ላይ ጥቅም ላይ ይውላሉ። በተጨማሪም የጸረ መርከብ ፈንጂዎችን በባህር ኃይል ጦርነት ውስጥ በጣም ወሳኝ ከሆኑ መሳሪያዎች አንዱ ነው ሲሉም ተናግረዋል። ሳላሚ እንደተናገሩት የባህር ኃይል ሰው አልባ አውሮፕላኖች በባህር ላይ በሚሸፍኑት ክልል በችሎታና በተልዕኮ ልዩነትም ሰፍተዋል። በየወሩ ወደ 3000 የሚጠጉ መርከቦችን ለማስቆም ኢራን ከምታደርጋቸው ውጤታማ መንገዶች አንዱ ፈጣን ጥቃት የሚያደርሱ ጀልባዎችንና የባህር ሰርጓጅ መርከቦችን በመጠቀም ፈንጂዎችን ማጥመድ እንደሆነ ባለሙያዎች ይተነብያሉ። የኢራን መደበኛ የባህር ኃይልና የእስላማዊ አብዮታዊ ጥበቃ ጓድ የባህር ኃይል በሌላ ሀገራት የጦርና የንግድ መርከቦች ላይ ጥቃት ሊሰነዝር ይችላል። ሆኖም ትላልቅ ወታደራዊ መርከቦች በቀላሉ የእስራኤል ወይም የአሜሪካ የአየር ጥቃቶች ኢላማ ሊሆኑ ይችላሉ። የኢራን ፈጣን ጀልባዎች ብዙውን ጊዜ ጸረ መርከቦች ሚሳኤሎች የታጠቁ ሲሆኑም አገሪቱ ከፊል ሰርጓጅ መርከቦችንና ሰርጓጅ መርከቦችንም ትጠቀማለች። በአሁኑ ጊዜ የሳተላይት ምስሎችን የኢራን ወታደራዊ መርከቦች በአገሪቱ ደቡባዊ የባህር ጠረፍ አካባቢ እንቅስቃሴ እያደረጉ መሆኑን ያሳያሉ። ቮርቴክሳ የተሰኘው ድርጅት ይፋ ያደረገው ጥናት እንደሚያመለክተው ሳውዲ አረቢያ በቀን 6 ሚሊዮን በርሜል ድፍድፍ ነዳጅ ዘይት በሆርሙዝ ባህር ሰርጥ በኩል ወደ ውጭ ትልካለች። ይህም ከየትኛውም የጎረቤት ሀገር ይበልጣል። ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ ድፍድፍ ነዳጅ ዘይት ከሚያስገቡት መካከል ደግሞ ግንባር ቀዳሚዎቹ ናቸው። የአሜሪካ የኤነርጂ መረጃ አስተዳደር በ2022 ወደ 82 በመቶ የሚጠጋ ድፍድፍ ነዳጅ ዘይትና ሌሎች የተፈጥሮ ሀብቶች በባህር ሰርጡ አልፈው ወደ እስያ ሀገራት ተጓጉዘዋል ብሏል። እስራኤል የኢራን ወታደራዊና የኑክሌር ተቋማት ላይ ጥቃት ከመክፈቷ 3 ቀን ቀደም ብሎ የኢራን የዜና ወኪል የደቡብ ኮሪያን ፕሬዝዳንት ዮን ሱክ ዮልን ጠቅሶ እንደዘገበው 60 በመቶ የሀገራቸው የነዳጅ ዘይት አቅርቦት በሆርሙዝ ባህር ሰርጥ በኩል የሚያልፍ ነው ሲሉም ያትታሉ። የአሜሪካ የኤነርጂ መረጃ አስተዳደር አሜሪካ በየቀኑ ወደ 700 ሺህ በርሜል ድፍድፍ ነዳጅ ዘይትና ሌሎች ማዕድናትን በባህር ሰርጡ በኩል ታጓጉዛለችም ብሏል። ይህም በግምት በጠቅላላው ከምታስገባው ነዳጅ ዘይት 11 በመቶ ሲሆን የፍጆታዋ ደግሞ 3 በመቶ ይሆናል። በባህር ሰርጡ በኩል የሚጓጓዘው የአውሮፓ ሀገራት ነዳጅ ዘይት ድርሻም በቀን ከ1 ሚሊዮን በርሜል ያነሰ ነው። ከዚህ አንጻር ሲታይ የባህር ሰርጡ ቢዘጋም በዋናነት የሚጎዱት ከአሜሪካና ከአውሮፓ ሀገራት ይልቅ የአረብና የእስያ ሀገራት ናቸው። በርካታ የእስያ ሀገራት ከኢራን ጋር ጥሩ ወይም የቅርብ ሊባል የሚችል ግንኙነት አላቸው። ቻይና በሆርሙዝ ባህር ሰርጥ ከሚያልፍ የነዳጅ ዘይት ተጠቃሚ ከሆኑ ሀገራት መካከል አንዷ ነች። ከፍተኛ መጠን ያለውን የነዳጅ ዘይት ኢራን ከዓለም የገበያ ዋጋ በታች ትሸጣለች። ይህም በአሜሪካ ማዕቀቦች የተሽመደመደውን ምጣኔ ሀብቷን ለማገዝም ረድቷታል። ቤጂንግ ዋነኛ የኢራን ነዳጅ ዘይት ተጠቃሚ እንደመሆኗ መጠን የነዳጅ ዋጋ መጨመርን ወይም የመርከብ መስመሮችን መቋረጥን አትቀበልም። ቻይና የዚህን ወሳኝ መስመር መዘጋት ለመከላከል ሙሉ ዲፕሎማሲያዊ አቅሟን እንደምትጠቀምም ይጠበቃል። የኢነርጂ አማካሪ የሆኑትን አናስ አልሃጂም ለሲኤንቢሲ እንደተናገሩት የሆርሙዝ ባህር ሰርጥ መዘጋት ከጠላቶቹ የበለጠም የኢራን አጋሮችን ይጎዳል። መጀመሪያ ራሳቸውን ኢራናውያንን የሚጎዳ ነገር ማድረግ አይፈልጉም። በቀጣይ ግን አማራጭ የጉዞ መስመሮችን መጠቀም ይቻላል። ለዓመታት የሆርሙዝ ባህር ሰርጥ ይዘጋል የሚለው ስጋት በባህረ ሰላጤው አካባቢ የነዳጅ ላኪ የሆኑ ሀገራት አማራጭ የጉዞ መንገዶችን እንዲያዘጋጁም አነሳስቷቸዋል። ሳውዲ አረቢያ በቀን እስከ 5 ሚሊዮን በርሜል ድፍድፍ ነዳጅ ዘይት በማጓጓዝ የሚያስችል 1200 ኪሎ ሜትር ርዝመት ያለው ቧንቧ መስመርም ዘርግታለች።
ተመልካቾቻችን የዛሬውን በዚሁ አበቃን። መልካም ጊዜ ተመኘን። ሰላም ለዓለማችን።